ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት ናችሁ? በባለፈው ክፍል የማቴዎስ ወንጌል ምዕራፍ 7ን አጥንተናል። በዛሬው ክፍል የማቴዎስ ወንጌል ምዕራፍ 8ን እናጠናለን። እስከ መጨረሻው ድረስ እንድትከታተሉት እጋብዛችኋለሁ። የማቴዎስ ወንጌል ምዕራፍ 8 በአጠቃላይ 34 ቁጥሮች ያሉት ሲሆን እነዚህን ለ7 ከፍለን እናጠናለን። የመጀመሪያው ከቁጥር 1 እስከ 4 ኢየሱስ ክርስቶስ ለምጻሙን ሰው እንዴት እንዳነጻው እናጠናለን። ሁለተኛው ከቁጥር 5 እስከ 13 ኢየሱስ ክርስቶስ ሽባውን ብላቴና እንዴት አድርጎ እንደፈወሰው እናጠናለን። ሶስተኛው ከቁጥር 14 እስከ 15 ኢየሱስ ክርስቶስ የጴጥሮስን አማት እንዴት እንደፈወሳት እናጠናለን። አራተኛው ከቁጥር 16 እስከ 17 ኢየሱስ ክርስቶስ አጋንንትን እንዴት እንዳስወጣ እናጠናለን። አምስተኛው ከቁጥር 18 እስከ 22 ኢየሱስ ክርስቶስን መከተል የሚያስከፍለውን ዋጋ እናጠናለን። ስድስተኛው ከቁጥር 23 እስከ 27 ነፋስና ባህር እንዴት ለኢየሱስ ክርስቶስ እንደታዘዙለት እናጠናለን። በመጨረሻም ሰባተኛው ከቁጥር 28 እስከ 34 ኢየሱስ ክርስቶስ በአጋንንት የተያዙትን 2 ሰዎች እንዴት ነፃ እንዳወጣቸው በዝርዝር እናጠናለን። የመጀመሪያው የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ያለውን ስናጠና ኢየሱስ ክርስቶስ ለምጻሙን ሰው ከለምጽ እንዴት ነፃ እንዳወጣው እናገኛለን። እንደዚህም ይላል፣ ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነርሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። ከዚህ ክፍል የምንማረው ኢየሱስ ክርስቶስ ሰዎችን ከበሽታቸው የመፈወስ ስልጣን እንዳለው እና ከበሽታ እንድንፈወስ እንደሚፈልግ ያስተምረናል። ሁለተኛው የማቴዎስ ወንጌል ምዕራፍ 8 ከቁጥር 5 እስከ 13 ያለውን ስናጠና ኢየሱስ ክርስቶስ ሽባ የነበረውን የመቶ አለቃውን ረዳት እንዴት እንደፈወሰው እናገኛለን። እንደዚህም ይላል፣ ወደ ቅፍርናሆም በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ የተሰቃየ በቤት ተኝቷል ብሎ ለመነው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃውን መልሶ ጌታ ሆይ በቤቴ ጣራ ከታች ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬም ይፈወሳል። እኔ ደግሞ ለሌሎች ተገዢ ነኝና ከእኔም በታች ጭፍራ አለኝ። አንዱንም ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ባሪያዬንም ይህን አድርግ ብለው ያደርጋል አለው። ኢየሱስም ሰምቶ ተደነቀና ለተከተሉት እንዲህ አለ፣ እውነት እላችኋለሁ በእስራኤልስ እንኳ እንዲህ ያለ ትልቅ እምነት አላገኘሁም። እላችኋለሁም ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥት ልጆች ግን በውጪ ወዳለው ጨለማ ይጣላሉ። በዚያ ለቅሶና ጥርስ ማፋጨት ይሆናል። ኢየሱስም ለመቶ አለቃ ሂድና እንዳመንክ ይሁንልህ አለው። ብላቴናውም በዛች ሰዓት ተፈወሰ። ከዚህ ክፍል የምንማረው የመጀመሪያው ኢየሱስ ክርስቶስ በቃሉ ብቻ ከበሽታ ሰዎችን የመፈወስ እንዲሁም ተአምራትን የማድረግ ስልጣን እንዳለው ያስተምረናል። ሁለተኛው ከዚህ ክፍል የምንማረው በእግዚአብሔር ቃል ላይ ሙሉ እምነት ሊኖረን እንደሚገባ፣ ሙሉ እምነት ሲኖረን እንደ እምነታችን እንደሚሆንልን ይህ ክፍል ያስተምረናል። ሶስተኛው የማቴዎስ ወንጌል ምዕራፍ 8 ከቁጥር 14 እስከ 15 ያለውን ስናጠና ኢየሱስ ክርስቶስ የጴጥሮስን አማት ከንዳድ እንደፈወሳት እናገኛለን። እንደዚህም ይላል፣ ኢየሱስም ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያት። እጇንም ዳሰሰ፣ ንዳዱም ለቀቃት፣ ተነስታም አገለገለቻቸው።
ከዚህ ክፍል የምንማረው ኢየሱስ ክርስቶስ ሰዎችን ከማንኛውም አይነት በሽታ የመፈወስ ስልጣን እንዳለው ይህ ክፍል ያስተምረናል። አራተኛው የማቴዎስ ወንጌል ምዕራፍ 8 ከቁጥር 16 እስከ 17 ያለውን ስናጠና ኢየሱስ ክርስቶስ በአጋንንት እስራት የተያዙትን ነፃ እንዳወጣቸውና የታመሙትን ሰዎች እንደፈወሳቸው እናገኛለን። እንደዚህም ይላል፣ በመሸም ጊዜ አጋንንት ያደረባቸውን ብዙዎችን ወደ እርሱ አመጡ። በነቢዩ በኢሳይያስ እርሱ ድካማችንን ተቀበለ ደዌያችንንም ተሸከመ የተባለው ይፈጸም ዘንድ መናፍስትን በቃሉ አወጣ፣ የታመሙትንም ሁሉ ፈወሰ። ከዚህ ክፍል የምንማረው ኢየሱስ ክርስቶስ ከአጋንንት እስራት ነፃ የማውጣት እንዲሁም የታመሙትን ሁሉ የመፈወስ ስልጣን እንዳለው ይህ ክፍል ያስተምረናል። አምስተኛ የማቴዎስ ወንጌል ምዕራፍ 8 ከቁጥር 18 እስከ 22 ያለውን ስናጠና ኢየሱስ ክርስቶስን ስለመከተል ይነግረናል። እንደዚህም ይላል፣ ኢየሱስም ብዙ ሰዎች ሲከተሉት አይቶ ወደ ማዶ እንዲሻገሩ አዘዘ። አንድ ጸሐፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎችም መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠጋበት የለውም አለው። ከደቀ መዛሙርቱም ሌላው ጌታ ሆይ አስቀድሜ እንድሄድ አባቴን እንድቀብር ፍቀድልኝ አለው። ኢየሱስም ተከተለኝ፣ ሙታናቸውንም እንዲቀብሩ ሙታንን ተዋቸው አለው። ከዚህ ክፍል የምንማረው ኢየሱስ ክርስቶስን መከተል ምን ያህል ዋጋ እንደሚያስከፍል ይህ ክፍል ያስተምረናል። ስድስተኛ የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እስከ 27 ያለውን ስናጠና ነፋስና ባህር ለኢየሱስ ክርስቶስ እንደታዘዙለት ይነግረናል። እንደዚህም ይላል፣ ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ፣ እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎቹም ነፋሳትና ባህርስ እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ከዚህ ክፍል የምንማረው ኢየሱስ ክርስቶስ የፍጥረት ሁሉ ገዢ እንደሆነና ፍጥረታት ሁሉ ለእርሱ እንደሚታዘዙለት ይህ ክፍል ያስተምረናል። ሰባተኛው የማቴዎስ ወንጌል ምዕራፍ 8 ከቁጥር 28 እስከ 34 ያለውን ስናጠና ኢየሱስ ክርስቶስ በአጋንንት የተያዙትን ሁለት ሰዎች ነፃ እንዳወጣቸው ይነግረናል። እንደዚህም ይላል፣ ወደ ማዶ ወደ ጌርጋሴኖን አገር በመጣ ጊዜ አጋንንት ያደሩባቸው ሁለት ሰዎች ከመቃብር ወጥተው ተገናኙት። እነርሱም ሰው በዚያ መንገድ ማለፍ እስኪሳነው ድረስ እጅግ ክፉዎች ነበሩ። እነሆም ኢየሱስ ሆይ የእግዚአብሔር ልጅ ከአንተ ጋር ምን አለን? ጊዜው ሳይደርስ ልታሰቃየን ወደዚህ መጣህን? እያሉ ጮኹ። ከእነርሱም ርቆ የብዙ እሪያ መንጋ ይሰማራ ነበረ። አጋንንቱም ታወጣንስ እንደሆን ወደ እሪያው መንጋ ስደደን ብለው ለመኑት። ሂዱ አላቸው። እነርሱም ወጥተው ወደ እሪያዎቹ ሄዱና ገቡ። እነሆም የእሪያዎቹ መንጋ ሁሉ ከአፋፉ ወደ ባህር እየተጣደፉ ሮጡ፣ በውሃውም ውስጥ ሞቱ። እረኞችም ሸሹ። ወደ ከተማይቱም ሄደው ነገሩን ሁሉ አጋንንትም ባደሩባቸው የሆነውን አወሩ። እነሆም ከተማው ሁሉ ኢየሱስን ሊገናኝ ወጣ። ባዩትም ጊዜ ከአገራቸው እንዲሄድላቸው ለመኑት። ከዚህ ክፍል የምንማረው ኢየሱስ ክርስቶስ ከአጋንንት እስራት ቀንበር ነፃ እንደሚያወጣ ይህ ክፍል ያስተምረናል። በመጨረሻም ይህንን የማቴዎስ ወንጌል ምዕራፍ 8ን ስናጠቃልለው ከዚህ ምዕራፍ የምንማረው አንደኛ ኢየሱስ ክርስቶስ ከማንኛውም አይነት በሽታ ሰዎችን የማዳን ስልጣን እንዳለው እንዲሁም እኛ ከበሽታ እንድንፈወስ እንደሚፈልግ ይህ ክፍል ያስተምረናል። ሁለተኛው ከዚህ ክፍል የምንማረው በእግዚአብሔር ቃል ላይ ሙሉ እምነት ሊኖረን እንደሚገባ ይህ ክፍል ያስተምረናል። ሶስተኛው ከዚህ ምዕራፍ የምንማረው
ኢየሱስ ክርስቶስን መከተል መስዋዕትነትን እንደሚፈልግ ይህ ክፍል ያስተምረናል። አራተኛ ከዚህ ክፍል የምንማረው ኢየሱስ ክርስቶስ የፍጥረት ሁሉ ገዢ እንደሆነ ይህ ምዕራፍ ያስተምረናል። አምስተኛ ከዚህ ምዕራፍ የምንማረው ኢየሱስ ክርስቶስ ሰዎችን ከአጋንንት እስራት ነፃ የማድረግ እንዲሁም አጋንንትን የማስወጣት ስልጣን እንዳለው ይህ ክፍል ያስተምረናል። እናንተም ከዚህ ጥሩ የሆነ ትምህርትን እንዳገኛችሁበት ተስፋ አደርጋለሁ። ይህንን የማቴዎስ ወንጌል ምዕራፍ 8ን ስታነቡ የተማራችሁትን እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እስከ መጨረሻው ድረስ ስላዳመጣችሁት አመሰግናለሁኝ። በሚቀጥለው ቪዲዮ የማቴዎስ ወንጌል ምዕራፍ 9ን እናጠናለን። እስከዛው በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተባረኩ።